የህይወት ክህሎትን ማሳደግ። የዩኒቨርሲቲ ተማሪዎች ውጤታማነት በዩኒቨርሲቲ ውስጥ ብቻ ተወስኖ መቅረት የለበትም። ከዩኒቨርሲቲ ተመርቀው ሲወጡም በተመረቁበት ሙያም ሆነ ከተመረቁበት ሙያ ውጭ ተግተው በመስራት ውጤታማ ለመሆን መዘጋጀት አለባቸው። ህይወታችንን እንዴት መምራት እንደምንችል፣ ከተመረቅንበት ሙያ ውጭ ምን መስራት እንደምንችል፣ እንዲሁም ከማን ጋር እንዴት መስራት እንደምንችል ወዘተ በደንብ ልናስብበት ይገባል። ይህን ለማድረግ ደግሞ የህይወት ክህሎቶቻችንን ማሳደግ ይኖርብናል። የሚከተሉት የህይወት ክህሎቶች በጣም ጠቃሚ በመሆናቸው እንደ ተማሪ ትኩረት ልንሰጣቸውና ልናሳድጋቸው ይገባል። የህይወት ክህሎቶች የሚባሉት የሚከተሉት ናቸው። 1. በጥልቀት የማሰብ ክህሎት። 2. ውሳኔ የመስጠት ክህሎት። 3. ችግር የመፍታት ክህሎት። 4. የተግባቦት ክህሎት። 5. ጭንቀትን የመቆጣጠር ክህሎት። 6. ስሜትን የመቆጣጠር ክህሎት። 7. ተባብሮ የመስራት ክህሎት። 8. ራስን ፈልጎ የማግኘት ክህሎት። ይህንን አንድ በአንድ እንመልከታቸው።